ሰላም ሰላም ፋሚሊ እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ በተለየ ቪዲዮ መጥተናል ማለት ነው። ዛሬ የተምኔል አጠቃቀም ነው አሳያችኋለሁ ማለት ነው። እንዴት በቀላሉ ተምኔል መስራት እንደምንችል አሳያችኋለሁ። ሁላችሁም ቪዲዮውን ተከታተሉት እስከ መጨረሻው። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። እንግዲህ ተምኔል መጠቀም ያስፈልገናል ማለት ነው። ቪዲዮ ለፍተን ተምኔል መጠቀም አለብን። ምክንያቱም ተምኔል ብዙ ነገርን ይስብልናል ማለት ነው። በቀላሉ ተምኔል እንዴት እንደምንሰራ ዛሬ ያሳያችኋለሁ ማለት ነው። ተከታተሉትኝ እስከ መጨረሻው ተከታተሉት ፋሚሊ። ይመቻችሁ። ቀጥታ ወደ ቪዲዮ ማለት ነው። እሺ ፋሚሊ፣ በመቀጠል እነዚህ ሁለት አፕሊኬሽኖች ያስፈልጉናል ተምኔል ለመስራት ማለት ነው። ባክግራውንድ ርስቴት የሚልና ካንቫ የሚለውን ፕላይ ስቶር ላይ ገብታችሁ ዳውንሎድ ታደረጓቸዋላችሁ ማለት ነው። እኔ ዳውንሎድ ስላረኩት ነው እዚህ የመጣው። ሁለቱን አፕሊኬሽኖች ዳውንሎድ አድርጋችሁ ትመጣላችሁ። ከዛ በኋላ በቀላሉ ተምኔል መስራት እንችላለን ማለት ነው። ስቴፕ ባይ ስቴፕ አሳያችኋለሁ። ይመቻችሁ። እሺ፣ ሁለቱን አፕሊኬሽን ካወረድነው በኋላ ካንቫ ከሚለው አፕሊኬሽን ክሊክ አድርገን እንገባለን ማለት ነው። በዚህ መልኩ ያመጣልናል። ያው ትንሽ ጠብቁ፣ ሰርች አድርጎ ያመጣል ማለት ነው። ሰርች መጻፊያዋ ላይ በዚህ መልኩ ያስገባናል። ሰርች መጻፊያዋ ላይ ዩቲዩብ ፍሪ ተምኔል ብለን እንጽፍለታለን ማለት ነው። ምክንያቱም ብር ካላችሁ የብርም አለ የፍሪም አለ። እኛ ግን መጠቀም የፈለግነው የፍሪውን ነው። ብር ያለው ሰው የተለያዩ የሚያማምሩ ተምኔሎች አሉ፣ እነሱን መጠቀም ይችላል። ከሌላችሁ ግን ፍሪ በሚለው ነው የምጽፉት ማለት ነው። ዩቲዩብ ተምኔል ፍሪ ብላችሁ ሰርች ታደረጉታላችሁ። በዚህ መልኩ ያመጣላችኋል ማለት ነው። ሰርች የምትለውን አንዴ ክሊክ ታደረጉታላችሁ። በዚህ መልኩ ያመጣን አንደኛውን ተምኔል ክሊክ አድርጋችሁ ትገባላችሁ ማለት ነው። በዚህ የተለያዩ ተምኔሎች አሉ ማለት ነው። ያው በብር የሚሰሩም አሉ፣ በፍሪ የሚሰሩ አሉ። አንዱን ክሊክ ስታደረጉት በብር የሚሰራ አለ ማለት ነው ከላይ። እኛ ግን ነጻ ስለሆነ የፈለግነው የነጻውን ፈልገን ክሊክ እናደርጋለን ማለት ነው። የነጻውን ያው ግማሽ በግማሽ ነው፣ የብርም አለ የነጻውም አለ። በዚህ መልኩ ያመጣልናል ማለት ነው። ወደ ሁለተኛ አፕሊኬሽኑ ነው የምንሄደው። በዚህ መልኩ ካመጣልን ሁለት አፕሊኬሽን ካወረዳችሁ ከዛኛው አፕሊኬሽን ገብተን የተለያዩ ፎቶዎችን ማዘጋጀት አለብን ማለት ነው። ለተምኔል የሚሆኑ ፎቶዎችን ማዘጋጀት አለብን። የሶስት ነጠብጣቧን ከጎን ያለውን እሷን ክሊክ አድርገን በዚህኛው እንወጣለን ማለት ነው። ባክግራውንድ ስቴት የሚለውን እሱን አንዴ ክሊክ አድርገን ነው እንገባለን። ሁለተኛ አፕሊኬሽን ካወረዳችሁት ማለት ነው። ሰሌክት ፎቶ የሚለውን አንዴ ክሊክ እናደርገዋለን። በዚህ መልኩ ስለሚያስገባችሁ ከጋላሪያችሁ ያስገባችኋል ማለት ነው። የምትፈልጉትን ፎቶ ተምኔል መስራት የፈለጋችሁትን ክሊክ አድርጋችሁ ትገባላችሁ። ደን ትሉታላችሁ ማለት ነው። በዚህ መልኩ ያመጣን። ድጋሜ ደን ትሉታላችሁ። ከላይ ኤአይ የሚለው ከታይ ታደርጉታላችሁ ማለት ነው። ከመጀመሪያው በዚህ መልኩ ኤአይ ካረጋችሁት በኋላ ሙሉ በሙሉ አጥፍቶ አዲስ ይሰራላችኋል ማለት ነው። ደን ትሉታላችሁ። ከዛ በመጨረሻም ሴቭ የሚለውን አንዴ ክሊክ ታደረጉለታላችሁ። በዚህ መልኩ ያመጣን። ያው ይቅርታ ለድምጽ። ያው ወደ ሁለተኛው ወደ ካንቫ ከሚለው እንገባለን ማለት ነው። ሰርች አድርጎ በዚህ መልኩ ያመጣልና ድምጽ እንግዲህ ኤዲት ምናምን ማድረግ አንችልም፣ ዝም ብለን ነው የምንለቀው። ያው ሶሪ ብያለሁ። በዚህ መልኩ ያመጣልናል ማለት ነው። የፎቶዋን ምልክት አንዴ ክሊክ እናደርጋታለን። ሪፕላይስ የሚላለ ከጎን በኩል ከታች ማለት ነው። እሱን አንዴ ክሊክ ስናደርገው በዚህ መልኩ ያመጣልናል ማለት ነው። አለው ሸር አክሰስ የሚለውን አንዴ ክሊክ እናደርገዋለን። ወደ ጋላሪ ያስገባናል ማለት ነው። ያዘጋጀነውን የፎቶ ተምኔል እናስገባለታለን ማለት ነው። የሆነ መጀመሪያ ያዘጋጀሁት መጀመሪያ ላይ ያለ ደነለዋለሁ። በዚህ መልኩ ያመጣን። ድጋሚ ጫነዋለሁ። እሱ ራሱ ይቀይርልኛል ማለት ነው። ኤክስ የምትለውን ከላይ ክሊክ ታደረጓታላችሁ። በድጋሚ ይመጣን ኤክስ የሚለውን። ምክንያቱም በብር የሚሰራ ስለሆነ እንትን የሚልባችሁ እናንተ ኤክስ የሚለውን ተጫኑት። ፎቶችሁን በዚህ መልኩ ታዘጋጁለታላችሁ ማለት ነው። በቀላሉ ፎቶችንን እንደዚህ አድርገን አስገባን ማለት ነው። በመቀጠል ጽሁፍ ነው የምንቀይረው ማለት ነው። ጽሁፉን አንዴ ክሊክ እናደርገዋለን። በዚህ መልኩ ያመጣን ማለት ነው። ጻፉ ይላችኋል። እናንተ የፈለጋችሁትን መጻፍ ትችላላችሁ። እኔ ለምሳሌ ዩቲዩብ ብየዋለሁ ማለት ነው። ከዛ ኤአይ የሚለውን ትጫኑታላችሁ። በዚህ መልኩ ወደ ስሙ ሊቀይርላችኋል ማለት ነው። ከዛ በተጨማሪ የፈለጋችሁትን መጻፍ ትችላላችሁ እናንተ። እኔ ተምኔል ብየዋለሁ ማለት ነው። እናንተ ለማሳየት ያህል ስለሆነ እኔ በቀላሉ ነው የምጽፈው ማለት ነው። እንደዚህ አድርጋችሁ ጽሁፋችሁን ካስገባችሁ ማለት ነው ከታች ያሉ ከተደረደሩ ቲም ምትላለች እሷን ክሊክ ስታደርጉት በዚህ መልኩ ያመጣላችኋል። እንደፈልጋችሁ ጽሁፉን ማራራቅ ማፈራረቅ ትችላላችሁ ማለት ነው። በዚህ መልኩ ከጨረስነ በኋላ ከታች የሆነ ጽሁፍ አለ የሱ የራሱ የተጠቀማት ማለት ነው። እሷን አንዴ ክሊክ አረግና ድሌት እላታለሁ ማለት ነው። በዚህ መልኩ ድሌት አድርጎልኛል። ሌላ ፎቶ እንዲሁም መጨመር ከፈለጋችሁ ጋሌሪ ከሚለው ትገባላችሁ። በዚህ ያዘጋጃችሁትን አድ ትሎታላችሁ ማለት ነው። በዚህ መልኩ ያስገባችኋል ማለት ነው።
ትንሽ ጠበብ ታረጓትና ታመሻሽታችሁ ታስገባላችሁ ማለት ነው። በድጋሚ መጨመር ከፈለጋችሁ ጋላሪ የሚለውን ትነኩትና ይሄኛውን አዘጋጀሁት ነው ሶሪ ኤክስ ብዬ ከዚህኛው ገባለሁ ካዘጋጀሁት ማለት ነው። ጋላሪ ከሚለው በዚህ መልኩ ያዘጋጀሁት አለ ማለት ነው። አድ ፔጅ የሚለውን አንዴ ክሊክ አደርገዋለሁ። በዚህ መልኩ ያመጣልኛል ማለት ነው። ትንሽ እናንተን ለማሳየት ያህል ነው። ያው ኦርደሩ እንዲጠብቅ አላረኩትም። ያው በቀላሉ ላሳያችሁ በሚለው ነው ማለት ነው። ተጨማሪም ከፈለጋችሁ ክሊክ አድርጋችሁ ትጨምራላችሁ ማለት ነው። እኔ በዚህ መልኩ ጨምር ያለው ማለት ነው። በመጨረሻ ማውረድ ከፈለጋችሁ ከላይ የዳውንሎድ ምልክት አለ ማለት ነው። እሷን አንዴ ክሊክ ስታደርጓት እሱ ራሱ ያወርድላችኋል ማለት ነው። በዚህ መልኩ ጽሁፋችሁን ከታች ታዘጋጃላችሁ ማለት ነው። ከላይ የዳውንሎድ ምልክት አለ። እሷን ስትጫኑት ሴቭ ኤንድ ሜጅ የሚል አለ። ከሱ ትገባላችሁ ማለት ነው። በዚህ መልኩ ያው ሴቭ አድርጎ ወደ ጋላሪ ያወርድላችኋል እሱ ራሱ ማለት ነው። ሴቭ ሆኖ ጨርሷል ማለት ነው። አሁን ወደ ጋላሪያችን ገብተን እናየዋለን። በዚህ መልኩ ጨርሶልናል ማለት ነው። ጋላሪ ከሚለው አንዴ ክሊክ አድርገን እንገባለን ማለት ነው። በዚህ መልኩ ስንገባው ያዘጋጀነው ተምሌል በዚህ መልኩ መጥቶ እሺ፣ በመቀጠል ወደ ዩቲዩብ አካውንታችን እንገባለን ማለት ነው። ምክንያቱም የሰራነውን ተምሌል ማስገባት አለብን ቪዲዮ አፕሎድ እያደረግን ማለት ነው። በዚህ መልኩ ሲያመጣላችሁ ያው እኔ እዚህ ልቀይረው፣ ምክንያቱም ቬሪፋይ አልሆነም ይሄ አካውንቱ ማለት ነው። ቬሪፋይ ወደ ሆነው አካውንት ተቀይረዋለሁ ማለት ነው። በዚህ መልኩ ሲያመጣ ፕላስ ምልክቷን አንዴ ክሊክ አድርጌ እገባለሁ ማለት ነው። በዚህ መልኩ ያመጣልና ቪዲዮ ከሚለው አረገዋለሁ። ከዛ አድ ፔጅ የሚል አለ። ማኔጅ የሚለውን አንዴ ክሊክ አረገዋለሁ ማለት ነው። ሰሌክት ወር ሚዲያ የሚል አለ። እሱን አንዴ ክሊክ አድርጋችሁ ትገባላችሁ። ወደ ጋላሪው ያስገባችኋል ማለት ነው። እናንተ የፈለጋችሁትን ቪዲዮ ትመርጡለታላችሁ። ተምኔል ያዘጋጃችሁለትን ቪዲዮ አንዴ ክሊክ አድርጋችሁ ትገባላችሁ ማለት ነው። ደን የሚለውን አንዴ ትሉታላችሁ። በዚህ መልኩ ሲያመጣ ቪዲዮውን ትጫኑታላችሁ። ከዛ በመቀጠል ኔክስት ትሉታላችሁ ማለት ነው። በዚህ መልኩ ሲያመጣላችሁ ማለት ነው ታይትል መጻፍ ትችላላችሁ። ከታይ እናንተ የፈለጋችሁትን የዩቲዩብን ቻናል ቪዲዮ የሰራችሁ ቪዲዮ ምን እንደሆነ መጻፍ አለባችሁ ማለት ነው። ዩቲዩብ ተምኔል ብየዋለሁ እኔ ለምሳሌ። በመቀጠል ከታይ ፐብሊክ መሆን አለበት ማለት ነው። ለሁሉም እይታ እንዲኖረው ፐብሊክ ከሚለው ታረጉታላችሁ ማለት ነው። ፐብሊክ ከሆነ በኋላ ትወጣላችሁ። እስክሪፕቷ ምልክት ከላይ አለ። እሷን አንዴ ክሊክ ታረጓታላችሁ። ምክንያቱም ተምኔሉን ያዘጋጀነው ተምኔል በዛ ስለሆነ የምናስገባው ማለት ነው። በዚህ መልኩ ወደ ጋላሪ ያስገብቶናል ማለት ነው። ፎቶአችንን እንመርጥለታለን። ይቅርታ ፎቶአችንን ከመረጥነው በኋላ ደን እንለዋለን ማለት ነው። ከዛ በዚህ መልኩ አንጥቶልናል ማለት ነው። አፕሎድ ስንለው አፕሎድ ያደርግልናል ቪዲዮአችንን ማለት ነው። እንደዚህ በቀላሉ ተምኔል መጠቀም እንችላለን። ተምኔል መጠቀም የምትችሉት ግን የዩቲዩብ አካውንታችሁ ቬሪፋይ ካረጋችሁ በኋላ ነው ማለት ነው። በቀላሉ ቬሪፋይ ካረጋችሁ በኋላ ተምኔል መጠቀም ትችላላችሁ። እንዲሁም ላይቭ ስትሪም መግባት ትችላላችሁ። ከ15 ደቂቃ በላይ ቪዲዮ አፕሎድ ማድረግ ትችላላችሁ። የግድ ቬሪፋይ ማድረግ ያለባችሁ ስልካችሁ አካውንታችሁ ቬሪፋይ ካልሆነ ከአሁን በፊት የሰራሁት ቪዲዮ አለ፣ በሱ ገብታችሁ ማየት ትችላላችሁ ማለት ነው። ሁላችሁም ይመቻችሁ። ቻናሉን ሰብስክራይብ ያደረግ እንዲሁም ላይክ እና ኮሜንት አስቀምጡልኝ ማለት ነው። ይመቻችሁ። ያው ለድምጽ ይቅርታ፣ ኤዲት ምናምን አላረኩትም፣ ዝም ቪዲዮ ላይ ገብቼ ነው የሰራሁት ማለት ነው። በቀጣይ ቪዲዮ ደግሞ እንዴት ላይቭ ስትሪም መግባት እንደምንችል አሳያችኋለሁ ማለት ነው። ይመቻችሁ። ከልብ አመሰግናለሁ። ሁላችሁም ሰላማችሁ ይብዛልኝ። በቀጣይ ቪዲዮ እንገናኝ። ሰብስክራይብ አድርጉ። ይመቻችሁ።